ሁለተኛ ዜና 14 ላይ የተጻፈው ቃል አነባለሁ። በጌታችን በኢየሱስ ስም አነባለሁ። ሁለተኛ ዜና ምዕራፍ 14 አብያም ከአባቶቹ ጋር አንቀላፋ፣ በዳዊት ከተማ ቀበሩት። ልጁም አሳ በእርሱ ፋንታ ነገሰ። በእርሱም ዘመን ምድሪቱ 10 ዓመት ያህል አረፈች። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ። የእንግዶችንም አማልክት መሠዊያ፣ የኮረብታቸውን መስገጃዎች አፈረሰ። ሐውልቶቹንም ሰበረ፣ የማምለኪያ ዐፀዶችንም ቆረጠ። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉን ትእዛዙን ያደርጉ ዘንድ ይሁዳን አዘዘ። ከይሁዳም ከተማ ሁሉ የኮረብታ መስገጃዎችን፣ የፀሐይ ምስሎችን አስወገደ። መንግሥቱም በእርሱ ስር በሰላም ተቀመጠች። በይሁዳ ምሽጎች ከተማዎችን ሠራ። እግዚአብሔርም ዕረፍት ስለሰጠው ምድሪቱ ጸጥ ብላ ነበር። በዚያ ዘመን ሰልፍ አልነበረም። ይሁዳንም እነዚያን ከተማዎች እንስራ፣ ቅጥር፣ ግንብ፣ መዝጊያ፣ መወርወሪያ የምናደርግባቸው አምላካችን እግዚአብሔር ስለፈለግነው ምድሪቱን ገና በፊታችን ናት፣ እኛም ፈልገነዋል፣ እርሱም በዙሪያችን ዕረፍት ሰጥቶናል አለ። እነርሱም ሰሩ፣ አከናወኑ። ለአሳም አላባሽ ሀገር ጋሻና ጦር የሚሸከሙ 300,000 የይሁዳ ሰራዊት፣ ጋሻም የሚሸከሙ ቀስትንም የሚገትሩ 280,000 የብንያም ሰዎች ነበሩት። እነዚህ ሁሉ ጽኑዓን ኃያላን ሰዎች ነበሩ። እንጸልያለን። ጌታ እንዲያስተምረን አመሰግናለሁ።